ተመልካቾቼ ያው እንግዲህ አንቺ ሴትዮ ወደ የመን አልሄድሽም እንዴ ለምትሉኝ አልሄድኩም። ያ ተንከሲስ እዚህ ገባ ቤት ወጣ የደረሰ እንዴት ሰማ ማልለው ያሱ ደርሶ ወደ የመን የመሄድ ሀሳቤን አይደለም ከድሬዳዋ ወደ ሌላ ቦታ እንዳልንቀሳቀስ እስርስር አድርጎ ያለኝም ብር እንዳለ ወስዶ ስልኬ አልቀረም ወስዶ ደላሎች ብር የከፈልኩላቸውን ደላሎች አስፈራርቶ ይዟቸው እንዳይንቀሳቀሱ እቺ ልጅ ከአዳማ ድሬዳዋ እስክትመጣ ዝም አልኩ። ከድሬዳዋ ግን አንዲት እርምጃ ብትራመድ አንቺም ትታሰራለሽ፣ ደላሎቹንም አሳስራለሁ። ህገወጥ ነው እየሰራ ሲጀምር የውሸት ነው የሄድሽው። ሲቀጥል እንደማትሄጂ ታውቂያለሽ። ራስሽን መስዋዕት አድርገሽ በተአምር በባህር አትሄጂም። ሲቀጥል ግን ምን አይነት ሴት ምን አይነት ቤተሰብ የሌለሽ። አሁን እኮ ቤተሰብሽ ነው የሚሰደበው። ቤተሰብ የሌላት አሳዳጊ በደላት። አረ ያንቺ ሴት የተለየ ነው። እንደው እዚህ ዩቲዩብ ላይ ከመጣችሁ እንደዚህ አይነት የተረገመ ሴት አይታችኋል? አረ በኢየሱስ አችሁ ያላችሁት ብሎ ፖሊስ ጋር ደወለ። ፖሊስም ደግሞ እሱን ያምናል። ያው እኛም የሰራነው ነገር ልክ አይደለም። እኔ ደግሞ ሳይድ እዛ እየተሰቃየ እኔ እዚህ ታስሬ እሱ ትመስላለች። በቃ ላይ ምትለብሰው ልብስ ቢጃማ ለብሳችሁት እኮ ማትወጡ ነው። እንደዚህ አይነት ልብስ ተለብሶ እዛ በባቡር በምናም ተደርጎ ይካሄዳል። ይህንን እንኳን ማትሸፍን የማት ወንዶች ነው ያሉት ባቡር ውስጥ። እሷ ብቻ ነች ሴት መሰለኝ ያለችው ማለት ነው። አረ ምን አይነት ሴት ነች? አረ አንቺ ሳላገኝ እሱም መፍትሄ ሳያገኝ ከምንቆይ በቃ እኔ ወደ አዳማ ተመልሼ አዳማ ላይ ሆኜ ያለውን መፍትሄ ተነጋግሬ አስቤበት ያለውን ነገር እንወስናለን ብዬ መጣሁ። ከዛ በፊት ደግሞ ወደ ድሬ የሚያመጣ ያምጣሽ። እሺ አንቺን ያምጣሽ። እኛ ሳንፈልግ አሁን መሳደብ ማንፈልግ ስንት ሰዎች አለን። ሰውን ሁሉ ኃጢአተኛ ልታረጊ እኮ ነው እኛም በንዴት እየወጣን የምንሳደበው። ሳልሄድ ገና ለድሬዳዋ ሳምንት ምናምን ሲቀረኝ የሆነ ሴትዮ ደወለችና ሄሎ አዩ ነሽ አይደል? አዎ አዩ ነኝ። እንደዚህ አይነት ስራ አለ፣ ማስታወቂያ ነው፣ ልናሰራሽ እንፈልጋለን አሉ። ስንት ነው የምትከፍሉኝ? 600,000። የስንት ሰዓት ስራ ነው? የ30 ደቂቃ። ይሄ ደግሞ ከውሸት ይራቃል። ምናልባት ግን ብዙ ሰዎች አሁን እሷን ይቀርቧታል። ለምን ካላችሁ ቅናን ለማግኘት ታዋቂ ኦሬዲ ታውቃ የለ በመጥፎ ነገርም ቢሆን ሚዲያ ላይ መታ የለ ሰው ብዙ ሰዎች ይፈልጓታል። ከእሷ ጋር አንድ ቪዲዮ ቢሰሩ ቫይራል እንደሚወጣላቸው ስለሚታወቅ ማለት ነው። ስራ ነው፣ ሰዓትም አይፈጅም። የ30 ደቂቃ ስራ ነው። እንደዚህ ያሰርተን እንዲ ነው 600,000 ነው የምንከፍልሽ። አሪፍ ስራ ነው እንዳያመልጥሻል። ትልቅ ድርጅት ነው። ይህ ዝም ብሎ ዩቲዩብ ላይ ቲክቶክ ላይ የሚለቀቅ ነገር አይደለም። ትልቅ ድርጅት ነው። እዚህ ራሱን ቢካለ ወደ አሜሪካ ፋራ ቲክቶክ ላይ ዩቲዩብ ላይ የሚለቀቅ አይደለም። ትልቅ ድርጅት ነው እና ምን ላይ ይልቀቁት? ትልቅ ድርጅት ታዲያ የሚለቀው ቲክቶክ ላይ እና ዩቲዩበር ላይ አይደለ እንዴ? ፕሮሞሽን የሚሰራው ቲክቶክ ላይ አይደለ እንዴ? ፕሮሞሽን ቲቪ ላይ ይሰራ። ቲቪ ላይ እኮ ቢታይ በዚህ ዘመን እኮ ቲቪ የሚያየው በጣም ትንሽ ሰው ነው። ሁሉም ዩቲዩብ እና ቲክቶክ ነው። ደግሞ ፕሮሞሽን የሚሰራው ቲክቶክ ላይ ነው። አንቺ ሰገጤ ካን ነው የሚላከው ወደ አሜሪካን ነው። እዚህ ወይ ቲቪ ላይ ነው የሚላከው። ያ አሜሪካ ነው የሚላከው። ዱዝ አሜሪካ ምን ላይ ያደርግ ነው የሚላከው? ማን እንዲያየው? ኢትዮጵያ ውስጥ የሚሰራ ማስታወቂያ ለአሜሪካ የሚላከው ምን ለመሆን? ደነዝ ወይ ወደ ውጭ ሀገር የሚላክ ስራ ነው። አሁን ላይ ደግሞ አንቺ ጎበዝ ነሽ። ፋራ ወደ ውጭ ሀገር ፕሮሞሽን በሁሉም ዓለም ላይ ነው። አንድ ሰው ፕሮሞሽን ማስታወቂያ ሲሰራ እዚህም ሆኜ ማስታወቂያ ቢሰራ ሁሉም ዓለም ላይ እንዴት ነው? አሜሪካ ሄደው ምን ለምን እቃ ነው አሜሪካ ሄደው ፕሮሞሽን ለምሳሌ ከሆነ ወደ አሜሪካ መሄድ ነው። ቲቪ ላይ ነው የሚለቀቀው። ኮንፊደንስ አለሽ እንድትሰሪ ፈልገን ነው አሉ።
ኮንፊደንስ ምን እንደሆነ አታውቂም። ኮንፊደንስ የለሽም። ይሄ ኮንፊደንስ አይደለም፣ አይን አውጣነት ነው። እሺ ኮንፊደንስንና አይን አውጣነትን ለዩ። በራስ መተማመን ዋጋ ከፍለሽ ሰርተሽ ራስሽን እያስተዳደርሽ የምትኖሪውና እንደዚህ ደግሞ የሰውን እየሰረቁ የሰውን ባል እየወሰዱ ልጅን ከአባት እየነጣጠሉ የሰውን ባል እየሰረቁ እንትን ማለት ኮንፊደንስነት አይደለም። ወልጋዳ የዱዝ ልጅ። እኔም ደግሞ እዛ ድሬዳዋ እያለሁ እንዳልኳችሁ ያሱ ብሬን ወስዶ ብሬን አልክልሽም ብሎኛል። ብሩን አልሰጥሽም፣ ብሩን ከሰጠሽ ትጣፊያለሽ ስላለ ለደላላም ብሬን ሰጥቼ ብሬን ጨርሻለሁ። ምንም አይነት ብር እጄ ላይ። እዚህ ጋር ደግሞ ያልገባኝ ነገር ሰይድ ብሩን በሱ አካውንት ካስገባው እንዴት ነው ያሱ ብሩን ሊወስድ የሚችለው? የማይመስል ነገር እኮ ነው። ሰይድ አውጥቶ ብር ለሷ ነው በሱ አካውንት ነው የሚያስገባው እንጂ በሱ አይደለም። ስለዚህ ብሬን አልሰጥሽም አለ። ከባንክ ሄዶ ብር አልሰጥም ለሷ እንዳሰጧት ማለት አይችልም። አካውንቱ የሷ ስለሆነ ማለት ነው። ደነዞች ፈራረጉ። ሳይድም ደግሞ የሆነ በቃ ብር የማይባል 800 ሺህ ብቻ ነበረ አካውንቴ ውስጥ አስገብቶ ሄደው። እኔ አያችሁ እኛ 800 ሺህ ብር ለመስራት ስንት አመት ዋጋ ስንከፍል ለሷ 800 ሺህ ብር ሶፍት ነች። እንዴት እየናቀችው እንደሆነ። ወይስ እቺ ልጅ አውቃ ነው የምትጫወትብን? ምን እያደረገች ነው እቺ ደነዝ? በህይወትሽ 800 ሺህ ብር አይደለም 10 ሺህ ብር 1 ሺህ ብር እኮ ይዘሽ አታውቂም። አጋጣሚ ሆኖ ፈጣሪ በዚህ አገናኝቶ እዚህ ሀብታም ላይ ጣለሽ እንጂ 800 ሺህ ምን አደርግበታለሁ እኔ? ያው ሙሉ 800 ሺህ እኮ በቃ ምንም ያው አለቀ። ድሬዳዋ ሄድኩበት፣ አልጋ ያዝኩ፣ ምግብ በላው፣ ለደላላ ከፈልኩ። ደላላዎች ደግሞ ቶሎ ቶሎ እንዲያፋጥኑልኝ ለነሱ ምሳ ምን ስል ብሩ አለቀ ከእጄ። የቀረችዋን ደግሞ ያሱ ወሰደ። እንደዚህ አይነት ደረጃ ላይ ነው ያለሁት ማለት ነው። እና ያሱ በመሀል መጥቶ እየተስተካከለ ያለ ነገር በቃ ጥሩ መንገድ እየሄደልኝን ያለ ነገር በመሀል መጥቶ አከሸፈብኝ፣ አበላሸብኝ። ስለዚህ አሁን ያለኝ አማራጭ ምንድነው? ወደ አዳማ ተመልሼ ያቀረቡልኝን የስራ ጥያቄ ተቀብዬ ያን ብር ሰርቼ እንደገና የሚያስወጣውን ብር አውጥቼ እንደገና ወደ የመን መሄድ። ወደ የመን ሄጄ የወደቀውን ባለቤቴን እንደዛ መንገድ ላይ ልጆች እያለው ሚስት እያለው እንደሌለው ሰው መንገድ ላይ ቁጭ ብሎ ሱሰኛ ሆኖብኝ እየተቸገረ ያለውን ባሌን ይዤ መመለስ አለብኝ። የምሬን ነው የምላችሁ። ስታስጠላ፣ አወራሯ አያምር። እሷ ልጅ እኮ እኛ የሆነት ብንላት የማይገባት ምንም ብላችሁ ብትሏት የማይገባት ሴት እኮ ነች። ምን እያወራች እንደሆነ ራሱን ያላቅማ። አፈርቢ ጠንያ። ሰይድ በተፈጥሮ ሱስ የለበትም፣ ምንም አይነት ሱስ የለበትም። ይሄ ደግሞ ከሱመያ ኮርጃው ነው። ሰይድ በተአምር ጫት አይቅምም ብላ የለ እሱን ኮርጃው ነው እንደዚህ የምትለው። የእሷን ኮረጃ የቡና ሱስ እንኳን የለበት። አዩ እስቲ ተነስተሽ ቡና ፊልኝ ጠዋት ማታ ከሰዓት ብሎኝ አያውቅም። ሙያ ስለሌለሽ ነው፣ ሚስት ስላልሆንሽ ነው። መቼስ ሙያ ቢኖርሽ አንቺ ባል ግዴታ እንዴት ነው ደግሞ የሚልሽ አፊልኝ? እንዴት ነው ሌላት የሚችለው? ሚስት አይደለሽ? ተነስተሽ አፍልተሽ ትሰጫዋለሽ እንጂ ለባልሽ አስበሽ ተነስተሽ። አይ ሰይድ ማለት እንኳን የቡና ሱስ አይደለም እንቅልፍ ተኝቼ ራሱ እኔን አለመቀስቀስ ሲል ውጪ በልቶ ነው የሚመጣው። ውጪ ሙያ ስለሌለሽ የሰራሹ ስለማይጣፍጥልሽ ሴት ስላልሆንሽ ያገባው ሚስት ስላልሆነ ሰው ስላልሆንሽ በአጠቃላይ እንጂ ሰው ብትሆኚ ተነስተሽ ለዛ ወደዋለው ብለሽ በረኪና ጠጥተሽ አልቅሰሽ ያዙ ልቀቁኝ ብለሽ ያገባሹ ባልሽ አይደል እንዴ? ተንከባክበሽ ተነስተሽ ምግብ ሰርተሽ ቁርስ ሰርተሽ ቡና አፍልተሽ ምንም አድርገሽ ታስደስችው ነበር። አንቺ ዱዝ ራስ ንገሩን ባል እኔ እንዲህ የሚንከባከበኝም ባሌ እንደዚህ እንትን የሚለኝም ባሌ ውጭ በልቶ ስለመጣ ተንከባከበት። ምን ብዬ ነው ማስከፋው? ሄጄ እሱን መፈለግ አለብኝ እንጂ ካለበት ፈንቅዬ እሱን ማውጣት አለብኝ እንጂ
ለምን በሰው ሀገር ይሰቃይብኛል? ይሄው እድሜ ለሱመያ ሁሉን ነገር ያቡና እሷ ብላለች። የኔ ውጤት አይደለም ያያንቱ ውጤት ነው ብላለች። እሷች ደግሞ እድሜ ለሱመያ የኔ ውጤት አይደለም ላይክ እኔ አይደለሁም እሷ ነች። ይሁን ግን አያስቁም ሲመላለሱ። የሌለበት ሰውዬ ጫት ጀመረ። ልጆች እያለ ልጆች እንደሌለው ጫት ጀመረ። መንገድ ላይ ተኝቶ ለዛውም ቤት ውስጥ ቢሆን እኮ መንገድ ላይ ጠራራ ፀሐይ ላይ ቁጭ ብሎ እኮ ነው የሚቅመው። አሁን ውሸት። አሁን ጠራራ ፀሐይ ነበረ ቪዲዮ ሲያሳይ የሆነ ዳመና ላይ ኦፍኮርስ አሁን ሁሉም ሀረብ ሀገር ሙቀት አለ፣ ሙቀት ላይ ነው እንጂ ጠራራ ፀሐይ ላይ አይደለም። አንቺ ደነዝ እንዴት ይሆናል ታዲያ? እንደዚህ ይሆናል? እንደዚህ ማለት እንደዚህ መግፋት እንችላለን? ኑሮ የሷ ሀሳብ መግፋት አትችም። ከህይወቱ ውጪ ሚስቱ ማለት መስለሹ አግብቶሻል። አሁን ግን አይፈልግሽም። ከቻልሽ ውጭና ልጆቹንና ሚስቱ ጋር ሄዶ ይቅርታ ብሎ ዋጋ ከፍሎ ከሱመያ ጋር ነው። ሁሉም ህዝብ የሚፈልገው እሱን ነው። አንቺን የሚፈልግሽ የለም እህት አለም። አንቺን እህት በስተት ነው። ሳይዶን እዛው የመን አስቀርታ አዩ እዚህ እየተቃጠለች እንድትቀመጥ ነው። ምን አለ ባደረገችውና እንደሱ ባቃጠለችሽ። እንደ ሁላችንም አንጀታችን ቅቤ ጠጣ ነበር፣ ግን እሱ አታረገው። አዩ እዚህ እየተቃጠለች ትቀበጣለች። በፍጹም አበደን። እኔ ደግሞ ለባሌ አላንስም፣ ለሰይድ አላንስም። መጣለሁ። ይሄ ማስታወቂያ ልስራ። ቼኩ ተጽፎልኝ ጠዋት ባንክ ቤት አግኝተሽኝ ማታ የመን ታገኘኛለሽ። አንቺ ቆይ ምንድነው ችግርሽ? እሷ አገባችሽ እንዴ? ያገባሽ ሰይድ ለምንድነው ከሱ ጋር ማትመላለሽ? ለምንድነው ከሷ ጋር የምትፎካከሪው? በጣም እኮ ከባድ እኮ ነው። ግን እነዚህ ሁለት አሁን አንድ ላይ ኑሩ ቢባል በጣም ከባድ ነው። አሁን ሱመያ የሆነ ስራ ብትሰራ እሷ የሰራችውን ላድርግ፣ እሷ የተነፈሰችውን ልተንፍስ፣ በቃ እሷን ነው የምትለው የምትፎካከራት። ያ ደግሞ ይደብራል። በጣም ነው የሚያስጠላው። አረ ምን አይነት ሴት ነች ማለት ነው። ገባሽ? እንደተጻፈልኝ ገና ቼኩ እንደተጻፈልን ሳይድ ጋር ደርሼ ሳይድን እጁን ይዤ እመጣለሁ ከየመን። እሱ መምጣት ቢፈልግ አይመጣም እንዴ? አንቺ ግዴታ ሄደሽ እጁን ይዘሽ መምጣት አለብሽ? ህፃን ልጅ ነው እንዴ እሱ ይዘ ሄደሽ እጁን ይዘሽ የምትመጪው? ኢማን መግባት ቀላል መሰለሽ እንዴ? ዝም ብሎ እንደማውራት አንቺማ አውርተሻል፣ በህልምሽ ገብተሻል። ይሄን እኮ ሐሳብሽ ራሱ ምንድን ነው? ምንም ታስብ ምንም ታርግ፣ አንቺ ምን አገባሽ? እሷን መናገር የሚችለው ሰይድና ሰይድ ብቻ ነው። አራፈርቢ ጠንያም ይሄ ነው እንደ ብዙ አመት አብሮ መኖር? ይሄ ነው እንደ አብሮ መጠጣት? ይሄ ነው እንደ አብሮ ቤት መመስረት? ይሄ ነው እንደ 2 ወር አዲስ ልጅ ወልዳ ገና በ2 ወር አራስ እያለች ጥሎ መጥቶ ይሄ ነው እንደ እሷ አራስ ሆና ቤት ውስጥ ተኝታ ካንቺ ጋር መላላሱ? የ10 አመት ሚስቱ የ2 ልጆች እናቱ በህይወት እያለች የ2 ልጆች ሚስቱ የልጆቹ እናት ይሄ ነው እንደ ካንቺ ጋር መጥቶ እንዲ ሲላጣጠፍ ሲላላስ ገና በትኩስ አራስ ታይሟ? አታፍሪም እንደ ሁሉ ነገር አድርጎ ብዙ ነገር ደብቋት? ብዙ ነገር ደብቃችሁ ደግሳችሁ ምንም ቪዲዮአችሁ እኮ አልወጣም። የድግሳችሁ ምናምን እሷ እጅ ላይ ገብቷል። ሚዲያ ግን ብዙም አላየውም። ወደ ኋላ እየሄዳችሁ እስቲ ስለ ሱመያ ታሪክ ስሙ። ላይክ የነበረውን ነገር ምን ረሳ መሰለሽ እንዴ? አታፍሪም እንዴ አንቺ ስትለጠፊበት አመመኝ ራሴን ልገል ነው ምናምን? ባልሽ የ10 አመት ባልሽ የ2 ልጆች አባት የሆነ ሰው ብድግ ብሎ ባንዴ ለስራ ብሏት ሄዶ ያን ነገር ሲያደርግ በቀላሉ እና እዛም ሄደክ ሌላ ሴት ስመክና እዛም ሄደክ ሌላ ሴት አግብተክና እዛም ሄደክ ከፈለከው ሰው ጋር አሁን ከዛ እኔ ጋር ስትመጣ እንዲህ በቀላሉ እንትን አቅፋለሁ ያልከኝን እንደ በግ ታዘዝልሃለሁ እንድትለው ነው የፈለግሽው? የሴትነት ክብር አልገባሽም። ክብር ስላላት ነው እንደዚህ የምትሆነው፣ ዋጋ ስላላት ገባሽ? እሷ ወልዳለች፣ የ2 ልጆች እናት ነች። ምን ታመጣለች ብሎ ነው አይደል እሱ እንደዛ ሲጫወትባት የነበረው? ደነዝ ንገሩኝ ባይ። አሁን እኮ ማሰብ ያለብሽ ስለኔና ስለ ሰይድ እኮ አይደለም ማሰብ ያለብሽ።
ሱመያና ሰይድ ሱመያና ልጆቹና ሰይድ ምን ማለት ነው? ይሄ ደግሞ ስሞቹን እየገለባበጠች ትጠራቸዋለች። ምን ለማለት ፈልገሽ ነው አንቺ? ገለጭ ራሱ አባታቸውን እዛ ጋር ቁጭ ብሎ ጫት ሲቅም እያዩ እንዴት ያዩታል? ቢያዩትም እኮ እሱ ጥፋት ያንቺ ጥፋት ልጆቹን እንዲበትን ስላደረግሽው ስለማትወጁ አንዳንድ የምትወዱትን የምታፈቅሩትን ሰው በቃ ማግኘት ካልቻላችሁ ራሱ በቃ ላለመጉዳት ብላችሁ ትርቃላችሁ እኮ አንቺ። ወይ ምን አይነት ነገር ነው የሚሰማቸው ጭንቅላታቸው? አታስቢም እንዴ? አርቀሽ አታስቢም? እኔ ደግሞ እህትሽ አይደለች፣ እናትሽ አይደለች፣ ጓደኛሽ አይደለች፣ ዘመድ አዝማድሽ አይደለች። ምን አባሽ ታርግሽ? ምንድነው የምትፈልጊው ከሷ ላይ? ማነሽ ምታዣት? ይሄ እኮ ነው ያልተመለሰልኝ። እንዴት ነው ይሄን ማገናዘብ ያቃተሽ? ምን አይነት እንከፍነሽ? በአላ እንዳልኩሽ ነው ለባሌ አላንስ ሰይድ እዛ ቀርቶ አዩንና አትደጋግሚ ባሌ እያልሽ ሁለተኛ ሆንሽ ያገባሽ ተራ ሴት መንደሬ አለሊ ቤተሰብ የሌለሽ አሳዳጊ በደልሽ። ወይኔ ጉድ! ይቅርታ እኔ አይደለሁም እሷ ነች። እሷ እንደዚህ እንድትል እያደረገች እናለን። አዩ ደግሞ የመን መሄድ አትችልም፣ ሰይድም ማምጣት አትችልም። እዛ ቤት ቁጭ ብላ ትንገብገብ ብለሽ ነው እንደዛ የመን ድረስ መጥቶ ያንገብግብሽ። ብታንገበግብሽማ ገና ድሮ ታንገበግብሽ ነበረ። ፍታት እና ካልፈለግሻት ፈታልሻለሁ እኮ ብሏታል። ብትፈልግ እኮ ያኔ ሄዳ ታስፈታሽ ነበረ። ብትፈልግ እኮ አስሬ እየነገረችሽ ነው። ጣላት ብለው ይጥልሻል ደግሞ ያደርገው ነበረ። ግን እሷ ላለመጉዳት ፈልጋ ዝም ነው ያለችው። ፍታት አትፍታትም አላለችው። አንቺ እንደዚህ ጫታ ሆኖ ሶሰኛ ሆኖ እንዲቀመጥ ያደረግሽ መጣለሁ። ያ ደስ ይበልሽ። አንቺ ግቢ ይመን ላይ ያሉ ሰዎች የተናደዱብሽ በጣም ብዙ ሰዎች አሉ። ሰራተኛው አድርጋው ያስቀምጡሻል። መጀመሪያ ድርጊት የመጀመሪያ ፕሮሰስ አልተሳካም። የመን ሄጄ ወደዚህ ለመምጣት አስቤ ነበር። ድሬዳዋ ሄጄ ወደ የመን ለመሄድ አስቤ ነበረ። በአንዳንድ ነገሮች ምክንያት በዛበተን ከሲስ በዛበተን ከሲስ በሰላቢው ያሱ ምክንያት አልተሳካልኝም። ወደ አዲስ አበባ ይዞኝ ተመለሰ። እኔም ወደ አዳማ ተመልሻለሁ። ማስታወቂያ ለሚያሰሩኝ ሰዎች ዛሬ ደውዬላቸዋለሁ። ነገ ኑ ብያቸዋለሁ። ይመጣሉ። ማስታወቂያው ተሰርቶ ብሩ እጄ ላይ እንደደረሰ እኔ የመን ነው የምገኘው። ከዚህ የምሰራው ነገር ድፍረትሽ ተራረቅሽ አይደል? የመን ሰው ሀገር ዝም ብሎ ሄዶ የሚገባ ባህር ዳርና ጎንደር ምናምን የምትሄጂ መሰለሽ እንዴ? የመን እኮ ነው ያልሽው። ስንት ፕሮሰስ አለ የመን ለመግባት። እንከፍ ወደ የመን ነው መጣ። ገባሽ? ደግሞ አልገባትም። 10 ጊዜ ገባሽ ደነዝ ምን ታርግሽ እሷ? ቆይ ከሷ ራሱ ረጂ ክፍታፍ ጀርመን ያለችው እህትክም እኔን ከምትሰድቢ የሰው ልጅ እቺ ልጅ በሽተኛ ነች እንዴ? ክብር የሚባል እኮ አለ። በአደባባይ ወጥታ የዋሏን ቤተሰብ እህቱ ያው ልታጥረገርጋት ነው። አሁን እቺ ሴት ነች። ሴት ግን ምን ነክቶት ነው? በአላ ሰዋቱን እዚህ ላይ እውነትም የሆነ ነገር አሁን ብር የሆነ ነገር አስነክቷቸው ይወስዱባቸዋል ይባላል። በቃ ሰይድንም የሆነ ነገር አስነክተዋለች። አሁን አላንኩ ያለውን ብር ወደ እኔ ልካሽ እኔ ወደ ሰይድ ልኬ ከዛ እንዲመጣ እናርግ። እኔ አማሽ ነሽ ብዬ ነው ያከበርኩሽ እንጂ እኔ ከፈለገሽ ለወንድሟ አትልክም እንዴ? ለምን ፈልጋ ነው ላንቺ የምትልክልሽ? እዛ ያለውን ብር አሁን ይህች እንደዚህ ብላ የምትሳደው የሰይድን እህት ነው፣ የሰይድን ቤተሰቦች አማቾቿን ማለት ነው። አሁን ከሚስቱ እንትን አለችና ከሚስቱ ዞር ብላ ደግሞ ወደ እህቱ ገብታለች። ቤተሰቦች ከጠሉሽ ደግሞ መጥፎ ነው። የወንድ ቤተሰብ ደግሞ ከጠላሽ መጥፎ ነው። እንዴ እኔ እኮ አንዳንዴ የእሱ ቤተሰቦች እንዴት ዝም አሏት እላለሁ። ብለሽ ይኸው ልትሰድቢያት መጣሽ።
መቀጥቀጥ መደብደብ እዛ ጀርመን ድረስ መጥቼ አንቺም መደብደብ አቅቶኝ አይደለም። አማች ነሽ እንከባበር ብዬ ነው። ገባሽ? በቃ ጀርመን ነው የምንኖረው። ጀርመን እስከምንኖር ድረስ ደግሞ ብር አታጭም። 1 ሚሊዮን 2 ምናምን ላክ አድርጊልን እኔ ጋር ላኪ፣ አካውንቴ ልክልሻለሁ። ወደ ሳይድ ልኬ ወደ አንቺ እንዲያመጣ አደርጋለሁ። እሷ ከፈለገች ለወንድሟ ትልክለት። ምን ፈልጋ ነው ለአንቺ ብር ብትልከው? ወንድሟን ከዛ ማምጣት ከፈለገች ለወንድሟ ልካ ታመጣዋለች። ኧረ ይሄ ነው ያለው ነገር። እኔ አዩ ደግሞ መቼም ደግሞ በሳይድ ተስፋ አልቆርጥም። መቼም እኔ በህይወት እስካለው ድረስ ሳይድ ምንም ነገር አይሆንም። እኔ ለሳይድ አላንስ እንዲህ እንዳሰቃየሽ ደግሞ አይቀርልሽም። ጠብቂ፣ አይቀርልሽም። ዛሬም ሆነ ነገር አይቀርልሽም። እንዲህ በስተት ዝምቧን አታረጊላትም። እሺ ባለጌ በግድ እንድትናገርሽ እኮ መገፋፋት አንቺ ነሽ። ደግሞ አልተናገረችም። ብትናገርሽ ራሱ አንቺ ቆይ ባልሽን አታከብሪውም? ለባልሽ ክብር የለሽም? የልጆቹን እናት እህቱን። እኔ ደግሞ ሳይድን ሄጄ ካላመጣው እኔ አዩ አይደለም። በጣም ንቀሽኛል። እኔ ከዚህ በኋላ ሳይድን ከዚህ ልጅ ጋር ካየሁት ማለት ነው እሱን ራሱ ጠላዋል፣ ይደብረኛል። ከዚህ በኋላ ተመለስ ለሚስትክ ራሱ አድለው አቦ እንደዚህ ከዚህ ምን ሆኖ ነው እሱ ራሱ ምን አይነት ወንድ ነው? ያ ሁሉ ክብረ ሞገሱ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳባችሁን በጣም ሊተናናቅ ነው። ምንም ማድረግ አችልም፣ ምንም ልታመጣ አችልም ብለሽ ነው ይሄ ሁሉ እንዲምትንጠባረሪብን። ምንም እንደማላመጣ ደግሞ አሳይሻለሁ። ምን ማምጣት እንደምችል ደግሞ ታውቂያለሽ። እኔ አዩ አይደለም እናቴ አልወለደችኝም። ጠብቂ። እኔና አንቺ አለመታወቅ ነው እንደዚህ እንድንናናቅ ያደረገ። ሲጀመር እናት የለሽም። እናት ያላት ልጅ ስርዓት ይኖራታል። አትሊስት ክፉ መጥፎ እንኳን ብትሆን በዚህ ደረጃ ሚዲያ ላይ ወጥታ ልቅ አትሆንም። አንቺ ቤተሰብም ዘመድም የለሽም፣ ወይም አሳዳጊ የበደለሽ ልጅ ነሽ ሲጀመር ማለት ነው። ሲቀጥል ደግሞ ያገባሹ ሳይድን እንጂ ሱመያን አይደለም። ከሱ ጋር ነው መነጋገር ያለብሽ እንጂ ከሷ ጋር አይደለም። ነክታሽ አታቅ ምንም አርጋሽ ከማታውቀው ልጅ ጋር ከልጆቹ ሚስት ጋር በዚህ ደረጃ ፍላፊ መካፈት፣ በዚህ ደረጃ አንቺ ማነሽ? ምንድነሽ? ለምንድነው የምታስፈራሪው? ለምንድነው የምትደነፊው እንዴ? በቃ እሷ ከውልሽ አገባች፣ የሁለት ልጆች እናት ሆነች። የሴት ልጅ እናት ከሆነች በኋላ ወታ አፍላፊ እንድትካፈት ነው የምትፈልጊው? እንድትሰዳደቡ እሱ ነው የምትፈልጊው? ምንድነው የምትፈልጊው አንቺ? እሱ እያለ ባሏ አለ አይደል እንዴ? እሱ ይናገራት፣ እሱ የፈለገውን ይበላት። አንቺ ማነሽ? ምንድነሽ? አፈር ቢያቃጥለሽ ኬት የመጣሽ ስዳደግ ነች። አቃረገ ገባሽ? ገባሽም በጣም ባልሽ እኮ ነው። ባልሽ መንገድ ላይ ቁጭ ብሎ ጫት እየቃመ ነው። አንቺን ፍለጋ የመን ሄዶ አንቺን አጥቶ ጫት እየቃመ ነው ለልጆቹ ብሎ ሄዶ። አንቺ ግን ዝም ብለሽ ነው እያየሽው ያለሽው። ምንድን ነው እየሰራሽ ያለሽው? አታስቢም እንዴ? ጭንቅላትሽ አይሰራም? አቦ ተፋቻት። ጸጥ ብላ እኮ እየሰደበቻት ነው። ፈጣሪን በኃይለኛ እኮ እየሰደበቻት ነው እንዴ። ማንሽ የምታዣት? እኔ ያልገባም ያለኝ ማንች የምታዛት? እችን የሆነ ነገር ይዞ እንዲ መፍለጥ ነበረ ለሁለት አይባልማ። ይኸውላችሁ እኛ ሳፈልግ ነው ባለጌ የሆነ ነው ያለ ነው። አገናዝቢ። ለማንኛውም በዚህም ሆነ በዛም እኔ ሳይድን መጥቼ እንደምወስደው ቃል እገባለሁ። ይሄን ማስታወቂያ ሰርቼ ያው እንግዲህ እንደምታውቁት ዝም ብሎ አይነት ማስታወቂያ አይደለም። 600 ሺህ ምናምን የሚከፈለኝ ትልቅ ድርጅት ቢሆን ነው። ቲቪ ላይ ምናምን ቢለቀቅ ነው። በዛ ከተባለ ደግሞ ወደ ውጭ ቢላክ ነው። ስለዚህ ብርቅሽ ነው እንደ አንቺ 600 ሺህ ብር የሚከፈለን ተራመት ማስታወቂያ አይደለም። ፕሮሞሽን እኮ ነው የምትሰሪው።
ከሰራሽ ራሱ ማለት ነው አንቺን ሰው ብሎ ፕሮሞሽን የሚያሰራሽ ካለ ማለት ነው። ከዛስ እንደው ፕሮሞሽን ሰራሽ ከተባለ በቲቪ ተለቀቀ በምን ተለቀቀ? በአሁኑ ሰዓት እኮ ዩቲዩበሮች እኮ ከቲቪ የበለጠ ታዋቂዎች፣ ቲክቶከሮች እኮ ናቸው ከቲቪ የበለጠ ታዋቂዎች። ምንድነው የምታሽቃብጩ? ባንቺ የተሰራ ባንቺ በተራ ሴት የተሰራ ፕሮሞሽን ማነው ሄዶ የሚገዛው ወይ የሆነ ነገር የሚያደርገው ወይ የሚታከመው ወይ የሆነ ነገር ነው ፕሮሞሽን የምታረጊው? በጣም ስድ ወጣሽ፣ ልቅ ክብር የሌለሽ፣ ስነ ስርዓት ያጣሽ ሴት አሰዳቢ፣ አፈር ቢያፈር ያስበላሽ፣ ህይወትሽ አይስተካከልልሽ። አሚን በሉ ከዚህ ሴትዮ። ትዳራቸውን የሞቀ ጎጆቸውን የሚያምረውን ህይወት እንደበተንሽ አንቺንም እንዲብትን ያድርግሽ። ሀሳብሽ ሁሉ አይሳካ። ሁሌም ቁጭ ብለሽ ቅጥል በይ። የሚያቃጥል ነገር መጥቶ ያቃጥልሽ። አረ ዘይነብ አትሳደቢ። እሺ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ክፍታፍ የሆነች ሴት ሀይሚ ልልን አተናል። ሰብስክራይብ አድርጉልኝ። መጥፎ ቃል ስለተናገርኩኝ በጣም ይቅርታ። አንዳንዴ ሰዎች ሳትፈልጉ ክፉ ቃል ያናግሯቸዋል እና ላስቀየምኳችሁ ካጠፋው በጣም ሶሪ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አበረታቱኝ። ያላችሁበት ቦታ ፈጣሪ ሰላም ያድርጋችሁ።